ታላችሁ እንደምን ቆያችሁልን ክቡራን አድማጭ ተመልካቾቻችን ለሰዓቱ አንድ በጣም ወሳኝና አስገራሚ መረጃ ወደናንተ ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። ክርስቲያኖ ሮናልዶ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳውዲ አረቢያው አልጋወራሽ ልዑል መሐመድ ቢን ሳልማን የፊፋ ፕሬዝዳንት ጆሃኑ ኢንፋንቲኖን ጨምሮ በደርዘን የሚቆጠሩ ቢሊዮነሮችና የቢዝነስ መሪዎች ጋር በመሆን በዋይት ሃውስ በተዘጋጀው ራት ግብዣ ላይ ታድመዋል። ትራምፕ የራት ግብዣውን ሲከፍቱ ከሮናልዶ ጋር በመገናኘታቸው መደሰታቸውን ገልጸውና ከቀድሞ የእግር ኳስ ተጫዋች ልጃቸው ባሮን ከሮናልዶ ጋር አስተዋውቀውታል። ልጄ የሮናልዶ አድናቂ ነው። እናም ክርስቲያኖ ሮናልዶን ስላስተዋወቅኩት ብቻ አባቱን የበለጠ የሚያከብረው ይመስለኛል ሲሉ ትራምፕ ተደምጠዋል። ዩናይትድ ስቴትስ ፕሬዝዳንት ሮናልዶ እና ባለቤቱ ጆርጂና ሮድሪጌዝ እዚህ ስለተገኛችሁ ሁላችሁንም ላመሰግናችሁ ፈልጋለሁ ብለዋል። ሮናልዶ ፖለቲከኛ ሳይሆን በትራምፕ ቢሮ ውስጥ ቆይታ ያደረገ የመጀመሪያው ተጫዋችም ሆኗል። ሮናልዶ ወደ ዋሽንግተን የሄደበት ምክንያት ሙሉ በሙሉ ግልጽ ባይሆንም ከቢን ሳልማን የዋይት ሃውስ ጉብኝት ጋር ተገናኝቷል። የራት ግብዣውና የሁለትዮሽ ስብሰባው ተጠናቋል። በዓለም ላይ በጣም ታዋቂው የእግር ኳስ ተጫዋች የሆነው ሮናልዶ ከሳውዲ አረቢያ ጋር የጠበቀ ግንኙነት ፈጥሯል። በቅርብ ዓመታት ውስጥ በዓለም ላይ በጣም ታዋቂ የሆኑ ተጫዋቾች ለመሳብ በቢሊዮኖች የሚቆጠሩ ዶላር ያወጣው የሳውዲ አረቢያ ፕሮፌሽናል እግር ኳስ ሊግ ምልክት ሆኗል። ሮናልዶ በሀገሪቱ ሉዓላዊ ሀብት ፈንድ ባለቤትነት ከተያዘው የሳውዲ ፕሮ ሊግ ቡድን አንዱ በሆነው አልናስርን ይጫወታል።